ሰላም እንደምን አላችሁ? ድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን ናሁም ነኝ። ተመልሼ መጥቻለሁ። በዛሬ ቪዲዮአችን ላይ የተወሰነ ገንዘብ መስራት የምትችሉበት በጣም አሪፍ አፕ አምጥቼላችኋለሁ። በዛሬ ቪዲዮአችን ላይ ይዤላችሁ የመጣሁት አፕ በጣም ብዙ አማራጭ ያለውና በብዙ ነገሮች ሰርታችሁ ሊከፍላችሁ የሚችል አፕ ነው። ከዚህ በፊት ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ናሁም እባላለሁ። ኦንላይን ስራና ቴክኖሎጂ ላይ የማቀውን ሼር ማድረግበት ዩቲዩብ ቻናል ነው። ፕሊስ ዩቲዩብ ብዙ ቪዲዮዎቻችንን እንድናጠፋ ስላደረገን ሁላችሁም ይህን ቪዲዮ ሲጀምሩት ላይክ ማድረግ አይረሳ። ለዩቲዩብ ቻናላችን አዲስ ከሆናችሁ ደግሞ ይህን ቪዲዮ አይታችሁ ከጨረሳችሁ በኋላ ይሄ ልጅ ይጠቅመናል ብላችሁ ካሰባችሁ የሰብስክራይብ ምልክቷን በመጫን የደወል ምልክቷን ኦን ላይ ካደረጋችሁት ሁልጊዜ የምንለቀው ቪዲዮ ለእናንተ ይደርሳል። በዛሬ ቪዲዮአችን ላይ እንደተለመደው አንድ ኦንላይን አፕሊኬሽን ሼር አረጋችኋለሁ። ክፍያ የሚከፍልና እኔም ተጠቅሜ ስለሰጠኝ ስለከፈለኝ ያየሁት አፕ ስለሆነ ሼር አረግላችኋለሁ። የአፑን ሊንክ ኮመንት ላይ አስቀምጥላችኋለሁ። አሰራሩን ደግሞ እኔ በድምጽ ነግራችኋለሁ። እዚህ ጋር አካውንት እየከፈትኩ ባሳይ ዩቲዩብ ሙሉ ለሙሉ ቻናሌን ያጠፋል። ምክንያቱም ከልክሏል። ዩቲዩብ ላይ እንደዚህ አይነት አፖችን ሼር እንዳታረጉ ወይም እንደዚህ አይነት አፖችን እየፈቀደ አይደለም። አዲስ ህግ እያመጣ ስለሆነ ዩቲዩብ ትንሽ ኮምፕሊኬትድ ሆኗል። ዩቲዩብ ህጎቹን አፕዴት እያደረገ ስለሆነ ስለዚህ እዚሁ ነግራችኋለሁ። እያንዳንዱ መመሪያ ነግራችኋለሁ። አፑ እንዴት ይሰራል፣ እስከ ምን ጊዜ እንስራው፣ ጥቅሙስ ምን እንደሆነ እነግራችኋለሁ። እሺ፣ አፕሊኬሽኑ ጌሞችን ፕላይ በማድረግ የሚከፍል አፕሊኬሽን ነው። በመጀመሪያ ኮመንት ላይ ያለውን ሊንክ ክሊክ ስታደርጉት ቀጥታ ወደ ፕላይ ስቶር ይወስዳችኋል። ፕላይ ስቶር ላይ ከገባችሁ በኋላ ኢንስታል የሚለውን ትጫኑና ትጭኑታላችሁ። አፕሊኬሽኑን ቪፒኤን እንዳትጠቀሙ፣ ሁለትን አፕ ባንድ ላይ እንዳትጠቀሙ ብሎክ ያደርጋችኋል። ስለዚህ አፕሊኬሽኑን ዳውንሎድ አድርጋችሁ ከጨረሳችሁ በኋላ ቀጣይ ስራችሁ አፑን ኦፕን ብላችሁ ስልካችሁ ላይ ባለ የኢሜል አካውንት ኮኔክት ታደርጉታላችሁ። ከዛ በኋላ አፑ ሲከፍትላችሁ የመጀመሪያው ፔጅ ላይ ከላይ ፕላይ ቱ እርን ይላል። ፕላይ ቱ እርን ወይም ፕላይ ታይም የሚባለው የክፍያ መንገድ ጌሞችን በተጫወታችሁበት ሰዓት አስቦ ይሰጣችኋል። ከአንድ ደቂቃ በላይ ይሆናል፣ 2 ሰዓት ይሆናል፣ 1 ሰዓት ይሆናል። ፕላይ ባረጋችሁበት ሰዓት ልክ ኮይኖችን ይሰጣችኋል። እነዛ የሚሰጣችሁ ኮይን ተሰብስበው ነው መጨረሻ ላይ ባላንስ ወይም ገንዘብ የሚሆኑት። የመጀመሪያ የምታገኙት በፕላይ ታይም ኤንድ እርን ነው። ፕላይ ታይም ማለት ለምሳሌ እዛ ላይ ያለውን ፕላይ ታይም የምትለዋን ቦክሷን ክሊክ አድርጋችሁ ፕላይ ስትሉ ውስጥ ገብታችሁ የተለያዩ የጌም ዝርዝሮች አሉ። እነዛን የጌም ዝርዝሮች ፕላይ ያላችሁ ስትነኳቸው ስትጫወቷቸው ምን ይሰጣችኋል? በፈጃችሁ ሰዓት ላይ ኮይን ይሰጣችኋል። እነዛ ኮይኖች ደግሞ ተሰብስበው ባላንስ ይሆናሉ። የመጀመሪያው በፕላይ ታይም ቱ እርን እንሰራለን ማለት ነው። ሁለተኛው ደግሞ ሰርቬዎችን መስራት። የተለያዩ ካምፓኒዎች ጥናት መስራት ሲፈልጉ እዛ አፕሊኬሽን ላይ ሰርቬዎችን ፖስት ያደርጋሉ። እነዛ ሰርቬዎች ሲመጡ ፕላይ ብላችሁ ገብታችሁ ወይም እዛ ላይ ያሉ ሰርቬዎችን ገብታችሁ እያንዳንዱን ሰርቬ መልስ ስትሰጡ ምን ያደርግላችኋል? እንትን ይላላችኋል፣ ፖይንት ይሰጣችኋል። እነዛን ፖይንቶች ተሰበስቡና ሪዲም የምትል ከስር ያለች ቦክስ አለች። ሪዲም የምትሏ ላይ ስነኩ በባይናንስ ወይ በፔፓል ክፍያ ማውጣት ትችላላችሁ። በባይናንስ ወይም በፔፓል ክፍያውን መጠቀም ትችላላችሁ። ባይናንስን ለመክፈት የሚያስፈልጋችሁ ፓስፖርት ነው፣ ካልሆነ ደግሞ ናሽናል አይዲ ነው። ፔፓልም ብዙ ጊዜ ከዚህ በፊት የሰራሁት ቪዲዮ አለ። ፔፓል አይመቸኝም ካላችሁ ደግሞ በባይናንስ ክፍያውን መጠቀም ትችላላችሁ። እነዚህ ጌሞች ዋናው ፖይንቶቸው ጌሞቹ እነሱን አድቨርት ስታደርጉላቸው ያን ጌም ዳውንሎድ አድርጋችሁ ስትጮትላቸው ለእናንተ በፐርሰንት ሳንቲም አስቦ መስጠት ነው ማለት ነው። ስለዚህ ይሄንን በትርፍ ጊዜያችሁ ለምሳሌ ስልካችሁ ላይ የሰው ቲክቶክ ቪዲዮ ከምታዩ ሌላም ስራ ከምትሰሩ እኔ እዚህ ቻናል ላይ ፖስት ማድረጋቸውን የዩቲዩብን ቪዲዮ ይሆናሉ ሌላ ነገሮችም እያያችሁ ብትሰሩ የተሻለ ነው። ሁለተኛ ጌሙን እስከ መቼ እንስራው? ለምሳሌ የሆነ ሳንቲም ስራ ለመጀመር፣ ማይክ ለመግዛት፣ የሆነ ነገር ለመስራት፣ ቴሌግራም ቻናል ለመጀመር ብቻ በአጠቃላይ የሆነ መነሻ ነገር ፈልጋችሁ ወደ ትሬዲንግም ወደ ሌላ ዓለምም ለመጀመር ፈልጋችሁ መነሻ ሳንቲም ከፈለጋችሁ ይሄ አፕ በጣም አሪፍ ነው። ለምሳሌ $10-20 ብታገኙ አሊኤክስፕረስ ላይ ማይክ ገዝታችሁ የስልክ ማስቀመጫ ገዝታችሁ ሌላም ነገር አርጋችሁ በነዛ ዶላሮች ምን ታደርጋላችሁ? መነሻ ይሆናችኋል። ነገር ግን እንደ ቋሚ ስራ እነዚህን ኦንላይን ስራዎች መያዝ አይቻልም። ምክንያቱም አንደኛ $20-30-40 በጣም በዛ ቢባል በወር የተወሰነ 50 ድረስ ብትሰሩ ነው። እሱንም ቀኑ ሙሉና ሙሉ ሰዓታችሁን ፈጅታችሁ ብትሰሩ ማለት ነው። ስለዚህ ያንን ነገር እንደ ቋሚ ስራ ማድረግ አይቻልም። ስለዚህ በትርፍ ሰዓታችሁ የምትሰሩት ስራ እንጂ ቋሚ ስራ አድርጋችሁ የምትሰሩት ስራ አይደለም።
ስለዚህ ሌላ ስራ እየሰራችሁ ጎን ለጎን መስራት እንጂ ዋናውን ስራችሁ ሰርታችሁ በቋሚነት የምትይዙት ስራ ስላልሆነ ያ ሊታወቅ ይገባል። ስለዚህ ይሄን ነገር ስትሰሩት ዋና ስራችሁን ጥላችሁ አሰሩም። ለምሳሌ ቋሚ ስራ የሚሆነው ተጨማሪ ገቢ፣ ለምሳሌ በወር ደሞዛችሁ ላይ እንደዚህ ኦንላይን ስራዎችን በመስራት ተጨማሪ ገቢ መፍጠር ከፈለጋችሁ ይሄኛው ጥሩ አማራጭ ነው። ስለዚህ ለተጨማሪ ገቢ ለምትፈልጉ ከሆነ እነዚህ ስራዎችን መስራት በጣም አማራጭ አለው ማለት ነው። ስለዚህ እነዚህ ስራዎችን እየሰራችሁ የሆነ ተጨማሪ ገቢ ማግኘት ትችላላችሁ። ሌላኛው እነዚህ ስራዎች ጊዜ ይፈጃሉ፣ ሰዓት ይፈጃሉ። ስለዚህ ለምሳሌ ካፌም ላይ ቁጭ ብላችሁ ይሆናል ወይም ቲክቶክ ቪዲዮ በምትጠቀሙበት ሰዓት ላይ በትርፍ ሰዓታችሁ መስራት ትችላላችሁ። እነዚህ ስራዎችን ደግሞ ተማምናችሁ ገቢ አለኝ ማለታችሁ። ለምሳሌ አፕሊኬሽን እስከ ተወሰነ ሰዓት ይከፍላችሁና መሀል ላይ አፑም ሊያቆም ይችላል፣ ወይም ካምፓኒውም ከተሰራ በኋላ አፑን ሊያቆም ይችላል ማለት ነው። ስለ ኦንላይን ስራ የምነግራችሁ አንድ ነገር፣ ምንም አይነት ነገር ከኪሳችሁ ኢንቨስት አድርጋችሁ መጀመር የለባችሁም። እንደኔ አመለካከት ነው። አይ ኢንቨስት አድርገን ሰራለን ካላችሁም ትችላላችሁ። ነገር ግን ኦንላይን ስራ እስከሆነ ድረስ ከኪሳችሁ ኢንቨስት አድርጋችሁ መስራት የለባችሁም። ከኪሳችሁ ኢንቨስት አድርጋችሁ መስራት የማትችሉት ለምንድን ነው? አንደኛ ከኪሳችሁ ኢንቨስት አድርጋችሁ የምታደርጉት ነገር ሪስክ ይኖረዋል። ኦንላይን ስራ ማለት እናንተ ገቢ የምታገኙበት እንጂ ከኪሳችሁ ኢንቨስት አድርጋችሁ የምትሰሩበት ስራ እንዳልሆነ ልታቁት ይገባል። ብዙ ጊዜ ከኪሳችን ገንዘብ አውጥተን ልንሰራ የሚገባ ታንጀብል የሆነ ነው፣ ወይም ትላልቅ ካምፓኒ ላይ የምናውቀው በአካል የምናየው ካልሆነ በቀር ዝም ብለን ኦንላይን ስራ ላይ ከኪስ አውጥተን ምንሰራው አይደለም። ታዲያ በዜሮ መነሻ ገንዘብ ሳይኖረን ልንሰራው የምችለው አፕ ስለሆነ ብትጠቀሙበት የተሻለ ነው። እንደ ሌላ ዩቲዩብ ቻናል ላይ እንደምታዩት በወር 100 ሺህ 200 ሺህ ብር እያልኩኝ አላወራችሁም። ምክንያቱም በወር 100 እና 200 ሺህ ብር አይገኝም፣ አይሰራም። ወይም በወር 200 እና 300 ሺህ ብር በኦንላይን ስራ አይገኝም። ምክንያቱም በእነዚህ አፕሊኬሽኖች አይደለም። እነ ዩቲዩብ እነ ቲክቶክ ከዛ በላይ የሚሰሩ አሉ፣ ይሰራባቸዋል። ነገር ግን እንደዚህ አይነት ጥቃቅን አፖች መስራት ከባድ ነው። ሁለተኛ መጨረሻ ላይ የምነግራችሁ በእንደዚህ አይነት ጥቃቅን አፕሊኬሽኖች ተጠቃሚ ለመሆን ከፈለጋችሁ ኮሚኒቲ ቢውልድ ማድረግ አለባችሁ። ኮሚኒቲ እንዴት ነው ቢውልድ የምናደርገው ካላችሁኝ፣ ቴሌግራም ቻናል፣ ቲክቶክ በመክፈት ሌላዎችንም በማድረግ ኮሚኒቲ ቢውልድ ማድረግ ትችላላችሁ። ለምሳሌ ቲክቶክ አካውንት ከፍታችሁ ቲክቶክ ላይ ቪዲዮአችሁን ብታስተዋውቁ ኮሚኒቲ ቢውልድ እያደረጋችሁ ትመጣላችሁ። የሚያውቃችሁ ሰው ይኖራል። እናንተ ሪፈራል ሊንክ ስታስቀምጡ ደግሞ በእናንተ ይገባል፣ እናንተም እሱም ይጠቀማል ማለት ነው። ስለዚህ ኮሚኒቲ ቢውልድ ማድረግ መልመድ ያስፈልጋል። በእንደዚህ አይነት ስራዎች ላይ ወደፊት ለመሄድ ኮሚኒቲ ቢውልድ ማድረግ ከቻላችሁ ደግሞ ከፍተኛ ደረጃ መድረስ ትችላላችሁ። ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦቻችን፣ ለዩቲዩብ ቻናላችን አዲስ ከሆናችሁ ናሆም እባላለሁ። ሰዎችን ይጠቅማሉ፣ ሰዎችን ያስተምራሉ ብዬ ማስባቸውን ትክክለኛ ኦንላይን ስራ ሼር አደርጋለሁ። ለዩቲዩብ ቻናሌ ሰብስክራይብ እያደረጋችሁ ቤተሰቡ ነው። በቀጣይ ቆንጆ ቪዲዮ እስከምንገናኝ ቸር ሰንብቱ።